የሰው ልጅ ህይወት የሚያመሳቃቅሉ ሁለት ባህሪዎች አሉ። ፍርሃት ማለት ነገ ምን ይሆን በኋላ ምን ይከሰታል ማሰብና መስጋት ማለት ነው። ኸውፍ በዱንያም በአኺራም ኸውፍና ሁዝን የሌለባቸው ሰዎች ምን አይነት ባህሪ ነው ያላቸው? ሰዎች ወንጀል በመስራት ውስጥ ደስታ የሚያገኙ ይመስላቸዋል። መንገዳችን ላይ የተከሰከሱ ሐራሞችን የአላህ ክልክሎችን ላለመርገጥ የሚደረግ ጥረት ማለት ነው። ተቅዋ አትተክዙ፣ አትፍሩ። ምን ይሆን ብላችሁ የአኺራው ነገር አያሳስባችሁ ይባላሉ። ሰከራት ላይ ያሉ ምላሳችን ተሸክመነው አንዙር። እናቶች ወጥ ያማሰሉ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ አላሁ አክበር አስተግፊሩላህ። ያ አኺ እንደዚህ በዚክር የተሰራ ወጥ መቼም ልጆቹም ሲመገቡት ሳሊሖች ነው የሚሆኑት። ዚክር ግን ልባችን ላይ ኢምፓክት እንዲኖረው ውጤት እንዲኖረው አንድ ሸርጥ አለ። ተመልሰናል። የተወደዳችሁ ተመልካቾቻችን እንግዲህ በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ። ቀደም ሲል ስላለንበት ሁኔታ ገልጸን ነበር። ክፍል አንድን እነ ሙሐመድና ሼኽ ሙሐመድ ኢብራሂም ከመካ ፕሮግራም ይዘውልን እንደሚቀርቡ ቀደም ሲል በመግቢያችን ላይ ገልጸናል። እኔና ኡስታዝ በድር ደግሞ አሁን ካለንበት ጊዜያዊ ስቱዲዮ ቀጣይ ክፍልን ይዘን እንደምንቀርብ ነግረናችሁ ነበር። እንኳን ደህና መጣ ኡስታዝ። እንኳን ደህና ቆያችሁ። ዛሬ ለየት ባለ ሁኔታ ነው። የተለያዩ ብዙ ነገሮች ለየት ያለው ብዙ ነገር ነው። አንደኛ ከጎኔ ማንም የለም። እንግዲህ አንተም መላእክቶች አሉ። እንደዛ እንደሆነ ሁሉ እናንተንን ቆይታ የምናደርገው ዛሬ የምናነሳው ለየት ያለ ነገር እንደሚኖር ተስፋ አድርጋለሁ። ከሁለት ሳምንት በፊት ተወኩለን በጥሩ ሁኔታ አንስተን ቋጭተናል። ሳምንት ደግሞ ሶስት ነገሮችን በክፍል አንድ አንስተን 5 ነገሮችን ደግሞ ክፍል 2 ላይ እንደዚሁ አውስተን ነበር። ክፍል አንድ ላይ አንድ ሰው የተፈጠረበት ዓላማ ምንድነው የሚለውን ነገር አንስተን አላህ የባሪያው አላህ እንዲገዛ ነው በዋናነት የተፈጠረበት ዓላማና ይሄንን ዓላማውን ማሳካት አለበት ነው። ሁለተኛው የምድር አምባሳደር ነው ብለናል። ይሄ የምድር አምባሳደርነቱን ማሳየት መቻል አለበት። ሌላው ምድርን ማሳመር አለበት የሚል ነገር አንስተናል። ሌላው ሸይጣን እነዚህ ነገሮች እንዳያደርግ የሰው ልጅ እለት ይጎተጉቷል። እለት ያንን ሰው ለማሳሳት የሚከተላቸው 5 ስትራቴጂዎች